ሰላም ጤና ይስጥልን ውድ የመስታወት ሚዲያ ተከታታዮቻችን ከሁሉ አስቀድመን ሰላምታችን ይድረሳችሁ እንላለን። የምንለቃቸውን ዕለታዊ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ድጋፋችሁ ያበረታናልና ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ታስቀምጡልን ዘንድ በአክብሮት እንጠይቃለን። ወደ መረጃችን እናመራለን። ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስትር አቋሙን አሳውቋል። ግንቦት 21 2017 በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫ በቃል አቀባዩ አምባሳደር ነቢያት ጌታቸው በኩል ተሰጥቷል። ቃል አቀባዩ ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃል አቀባዩ ተናግረዋል። ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን ነጻነት ቀን ግንቦት 16 ባከበሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህ ንግግራቸው በርካታ ኢትዮጵያውያንን ያስቆጣ ሲሆን የተለያዩ ሀሳቦችም እየተሰነዘሩበት ቆይተዋል። ይህንን በተመለከተ ጥያቄ የቀረበለት የውጭ ጉዳይ ሚኒስቴር በበኩሉ በቃል አቀባዩ በኩል ምላሽ የሰጠ ሲሆን ቃል አቀባዩ ኢትዮጵያ ለሚሰነዘሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎቹ ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃል ሲሉ ገልጸዋል። ኢትዮጵያ ግን እንደዚህ ያለ እንካ ሰላንቲያ ውስጥ ሳትገባ በሰከነ ዲፕሎማሲያዊ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው ብለዋል። በሌላ በኩል ኤርትራ ጦሯ እየመከረ ነው። የኤርትራ መከላከያ ሰራዊት የእዝ አዛዦች በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦች፣ የሚኒስቴር መስሪያ ቤቶች ኃላፊዎች፣ ባለስልጣናትና የብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች ዛሬም የቀጠለ ተከታታይ ውይይቶች እየተካሄዱ መሆኑን ስንታዘብ በምስራቅ አፍሪካ ሌላ የግጭት ደመና እያንዣበበ መሆኑ ስጋት ይፈጥራል። ወያኔ ከሻዕቢያ ጋር ጠጋ ብሎ እየተወዳጀ መሆኑን ስናይ ደግሞ ሌላ ዙር ግጭት እየተብላላ መሆኑ ያሰጋል። በቀጣይም የፓርቲያችን መስራች ጉባኤ ትግራይ ይደረጋል። ስንመለስ የጸጥታ ችግር እንዳይፈጠር ጥንቃቄ ማድረግ ኃላፊነት ለጊዜያዊ አስተዳደሩና ለጸጥታ አካላት የሚተው ይሆናል ሲሉ አቶ ረዳኢ ሀለፎም ተናግረዋል። በነጌታቸው ረዳ የተቋቋመው ስምረት ወይም ሶሊዳሪቲ ፓርቲ ቅድመ እውቅና ካገኘ ቀናት ተቆጥረዋል። ከህወሓት ተነጥለው የወጡ መስራች አባላት ፓርቲያቸውን የማስተዋወቅ ስራ በስፋት ተያይዘውታል። ሰኞ ግንቦት 18 2017 ከሰዓት በኋላ ከብሔራዊ ምርጫ ቦርድ ቅድመ እውቅና ማግኘቱ በምስክር ወረቀት አስደግፎ ያስታወቀው ፓርቲው በስፋት ራሱን እያስተዋወቀ ነው። በክልሉ የሚገኙ የትግራይ ቴሌቪዥን ድምፀ ወያኔና 104.4 የመቀሌ ኤፍኤም ስለ ፓርቲው መመስረት እስካሁን የሰጡት የዜና ሽፋን የለም። የትግራይ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይም ከሁለት ወራት በላይ ከትግራይ ውጪ ቢሆኑም ከኃላፊነት ስለመነሳታቸው በይፋ የተገለጸ የለም። ረዳኢ ሀለፎም ስምረት ወይም ሶሊዳሪቲ ፓርቲ መስራች አባልና በፓርቲው ኮሚኒኬሽንና ሚዲያ ተጠሪ ናቸው። ተጠሪው ግንቦት 20 2017 መቀለ መሰረቱ ለሆነው ላዛ ትግረኛ ለተባለ ሚዲያ ማብራሪያ ሰጥተዋል። የፓርቲው መስራቾች ከ90 በመቶ በላይ ለውጥ ፈላጊ የሆኑ በክልሉ የሚኖሩ ወጣቶች፣ ምሁራን፣ በከተማና ገጠር እንዲሁም በውጭ ሀገር የሚኖሩ ትግሬዎች ሲሆኑ የአስተባባሪነት ሚናው ከህወሓት ተለይተው የወጡት 15 የማዕከላዊ ኮሚቴ አባላት ናቸው። የፓርቲ ፕሮግራማችን እንዲጎለብት ረቂቁን ለሚዲያዎችና ለመስራች አባላት እንዲደርስ እናደርጋለን። አስተያየት ታክሎበት የተሟላ ሰነድ ሆኖ በመስራች ጉባኤ ይጸድቃል። የዓለም የዲፕሎማሲ፣ የፖለቲካ፣ የቴክኖሎጂ አሁናዊ ሁኔታ ያካተተ የፖለቲካ አይዲዮሎጂ እንከተላለን። ስለሆነም የአባላትና የሚዲያ ባለሙያዎች አስተያየት እስኪታከልበት የፖለቲካ አይዲዮሎጂያችን ይህ ነው ማለት አይቻልም። ዋና የፖለቲካ ትግል መሰረታችን ትግራይ ላይ ቢሆንም ከሁሉም ብሔሮች፣ ብሔረሰቦችና ህዝቦች በእኩልነትና አንድነት የተመሰረተ የትግል አጋርነት ይኖረዋል። ህወሓት መለወጥ ያቆመ ወደ ሙዚየም መግባት ያለበት ድርጅት ነው። እኛ ከህወሓት በተሻለ ለትግራይ ህዝብ ራስን በራስ የማስተዳደር መብት እንታገላለን ሲሉም ተናግረዋል። መሬት የህዝብና የመንግስት ነው የሚለው በድጋሚ እንዲጠና ማድረግ አንዱ የመታገያ የፖለቲካ አማራጫችን ነው። እኩልነት የተረጋገጠባት የበለጸገች ትግራይ እንድትኖር እንታገላለን። ትግላችን በኢትዮጵያ የፖለቲካ ምህዳር የሚካሄድ ነው። ከኤርትራ ከጎረቤት በዘለለ የሚያገናኘን ነገር የለም። ድርጅታችን መቋቋሙ በሀገር ውስጥና በመላ ዓለም ላሉ ደስታና መነቃቃትን ፈጥሯል። ዘግይታችኋል የሚሉን ልክ ናቸው። ከነበርንበት ህወሓት የተሻለ ፓርቲ ለመፍጠር ብዙ ማሰብ ነበረብን ብለዋል። ከይፋዊ ምስረታ በኋላ ተከታታይ የአባላት ምልመላ ስራ እንሰራለን። አባሎቻችን ድሮ እንደነበርንበት ህወሓት በስብሰባና ጭቅጭቅ ሳይሆን በስራ ገበታቸው እንዲውሉ የሚያደርግ አቅጣጫ እንከተላለን ሲሉ አክለዋል። መስራች ጉባኤያችን ትግራይ ላይ ነው የሚሆነው። አዲስ አበባ ያለነው ሁላችን እንሳተፋለን። ስንመለስ የጸጥታ ችግር እንዳይፈጠር ጸጥታ የማስከበሩ ጉዳይ ለጊዜያዊ አስተዳደሩና ለጸጥታ አካላት የሚተው ነው። እኛ ታጣቂ ኃይል የለንም። ቢሆንም በረሃ ላለው ታጋይና ያነገበው ዓላማ እንደግፋለን፣ እውቅናና ክብር እንሰጣለን። ታጋዩ ወደ ህዝቤ መተኮስ የለብኝም፣ የተደረገው የመፈንቅለ መንግስት ልክ አይደለም ብሎ የወጣ ነው። ስለሆነም ይህ የትግራይ ህዝብ ነጻ አውጪ እንጂ የኛ የስምረት ፖለቲካ ፓርቲ ታጣቂ ሊሆን አይችልም ሲሉ ተናግረዋል።
ለዛሬ ያዝንላችሁ ርዕሰ ጉዳዮችን እዚህ ላይ ቋጨን። እናንተ የምትሰጡን ድጋፍ ያበረታናልና ላይክ፣ ሼር፣ ሰብስክራይብ በማድረግ በሐሳብ መስጫ ሳጥናችን ውስጥ ኮመንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ሰላም ሁኑ።